ሰላም ጤና ይስጥልኝ እንዴት ናችሁ ውድ የዩቲዩብ ተከታታዮቻችን በዛሬ ቪዲዮ ከ30 እስከ 40 ሺህ ብር ሳትወጡ እዛው በቤታችሁ ባለሙያተኛ ሳትጠሩ ልብስ ማጠቢያችሁ እንዴት እንደምታስተካክሉ በዚህ ቪዲዮ እናያለን። ዛሬ አንድ ደንበኛችን ትልቅ ችግር ማሽኔ ላይ ተፈጥሯል ብላ ከጠራችን በኋላ ግን እዚህ ገባ የማይባልን ትንሽ ችግር ነው። ይህንን ችግር አብረን እንቀርፈዋለን። እንዲሁም ልብስ ማጠቢያችሁ ላይ የሚከሰቱ የተለያዩ ችግሮች አሉ። እነዛን ችግሮች እንዴት መለየት እንደምትችሉ ለነዛ ችግር ደግሞ እንዴት መፍትሄ መስጠት እንደምትችሉ በዚህ ቪዲዮ እናያለን። የመጀመሪያ የምናየው የልብስ ማጠቢያችን የማጠቢያ ክፍል ነው። እዚህ ማጠቢያ ክፍል ላይ የሚከሰቱ ችግሮችን ዘርዝረን እንዲሁም መፍትሄያቸውን እናቀርባለን። የመጀመሪያ የሚሆነው አላስፈላጊ የሆነ ድምጽ። ይህም ድምጽ የሚመጣበት የመጀመሪያው ጊር ቦክሱ ሲበላ፣ ሁለተኛ ደግሞ እዚህ ጋር የምታዩት ሳህኑ ሲበላ ነው። ይህንን ችግር ደግሞ ለማድረግ መጀመሪያ ምንድነው የምናደርገው? ማሽኑን ለብቻው እናስነሳዋለን። ማሽኑን ለብቻው በምናስነሳበት ሰዓት ምንም አይነት ድምጽ ማያመጣ ከሆነ እንግዲያውስ የጊር ቦክስ ወይም ደግሞ የሳህን ችግር አለበት ማለት ነው። ነገር ግን ጫና በሚሰጥበት ሰዓት ልብስና ውሃ ጨምረን ምንም አይነት ሽክርክሪት የማይፈጠር ወይም ደግሞ በአንድ በኩል ይሽከረከራል ሲመለስ ግን ኃይለኛ ድምጽ ይፈጥራል የሚለውን ደግሞ ቼክ ለማድረግ መጀመሪያ እቺን ሳህን እንፈታለን እንደምታዩት ማለት ነው። እቺን ሳህን በምንፈታበት ሰዓት ከስሩ የምናገኘው ያው ቆሻሻ ነገርን ካለ በዛው ማጽዳት አለብን። ፕላስ ደግሞ ይሄ የማጠቢያ ፕሌት ነው። ይሄ ነው ዋና የሚያሸው ማለት ነው፣ ወደ ግራ ወደ ቀኝ እያለ። የመጀመሪያ ቼክ የምናደርገው እዚህ ጋርም እንደምታዩት ይሄ አራት ማዕዘን ነው፣ የተለያየ ጥርስ አለው። ከዛ ውስጥ ይሄ ሳህኑ ነው። ሳህኑ ተበላ የምንለው ደግሞ እቺኛዋ ያት አራት ማዕዘን ነው። አራት ማዕዘን ከአራት ማዕዘኑ አንዷ ስትበላ ወይም ደግሞ ስትጨፈልቅ እንዲሁም ሙሉ ለሙሉ ሰርክል ሲሆን የአራት ማዕዘኑ ጥርስም ካለው ጥርስ አለው ያ ጥርስ ሙሉ ለሙሉ ዳሜጅ ከሆነ ይሄ ነገር መቀየር አለበት ማለት። ነገር ግን ይሄ ነገር ተበላሽቶ ተጨማሪ ይሄ ነገርም ሊበላሽ ይችላል። እዚህ ጋር የምታዩት ጊር ቦክስ ከጀርባ እናሳያችኋለን። ትልቅ ነገር ነው ይሄ ጊር ቦክስ ማለት ከሞተሩ የሚመጣውን ፍጥነት ወደ ጉልበት የሚቀይርልን ነው። ልክ መኪኖች ላይ እንደምናየው ካምቢዮ ወይም ደግሞ የማርሽ ዘንግ አለ አይደለ? ያ ነው ፍጥነትን ወደ ጉልበት የሚቀይርልን ማለት ነው። ለልብስ ማጠቢያችንም ከፍተኛ ጉልበት የሚሰጥን ይሄ ጊር ቦክስ የምንለው ማቴሪያል ነው። ይሄ ማቴሪያል ሲበላሽ የሚያሳያቸው ምልክቶች አንደኛ ከጀርባ ፍሳሽ ያመጣል። ያ ፍሳሽ ደግሞ ቦዲውን እንዳለ አንዳንድ ቦዲዎች ይቆሽሻሉ። የልብስ ማጠቢያ እንደምታዩት የጊር ቦክስ ችግር አለባት። ለዛም ነው እንደዚህ ልብስ ማጠቢያው ከስሩ እንዳለ የጠቆረውና የተበላሸው ማለት ነው። ይህንን ችግር ደግሞ አንደኛ ሊኬጅ ብያችኋለኝ፣ ሁለተኛው ግን ኃይለኛ ድምጽ መፍጠር። ይህንን ድምጽ ለመለየት ደግሞ የሚረዳን ማሽኑን እንደዚህ አድርገን ፈተነው ይህን ሳህኑ ማለት ነው። ከዛም በኋላ እናስነሳዋለን። በምናስነሳበት ሰዓት አላስፈላጊ ድምጽ የሚያመጣ ከሆነ የጊር ቦክስ ችግር አለበት ማለት ነው። ጊር ቦክስ ደግሞ በራሱ የሚስተካከል ነገር አይደለም። ሌላ ጊር ቦክስ አዲስ ኦሪጂናሉ ከገበያ ላይ በመግዛት በመቀየር ነው ማለት ነው። ከዚህ በመቀጠል ደግሞ ልብስ ማጠቢያው ክፍል የሚከሰት ሌላኛው ችግር ደግሞ በአንድ በኩል ይሽከረከራል፣ ነገር ግን በአንደኛው በኩል ምንም አይነት ድምጽ ማያመጣም፣ አይሽከረከርም። ይህ ችግር ደግሞ እርግጠኛ የምትሆኑት የዚህ የታይመር ችግር ነው። ይሄ ታይመር ችግር እንደዚህ አይነት ችግር ያስከስታል። በአንድ አቅጣጫ ይሽከረከራል፣ ሲመለስ ግን ወይ አልሽከረከርም ይላል፣ ጸጥ ይላል ማለት ነው። ያ ችግር ካለም ደግሞ ታይመር ነው። ወይም ታይመር ደግሞ መቀየር ትችላላችሁ። የዚህን ታይመር ቪዲዮ ደግሞ ስለሰራንላችሁ ገብታችሁ በማየት ያንን መከታተል። እዚህ ጋር እንደምታዩት የተለያዩ ታይመር አይነቶች አሉ። እዚህ ጋር የማጠቢያ ታይመር አለ። እዚህ ጋር ደግሞ የድሬን የውሃ እንዳያፈስና እንዲይዝ የሚያደርግልን ማለት ነው። እዚህ ጋር የምታዩት ደግሞ ኖርማል ሰሌክተሩ ነው። እዚህ ጋር ደግሞ የመጭመቂያው ነው። የመጭመቂያ ደግሞ የመጭመቂያውን የሚያስነሳልን ታይመር ማለት ነው። ማጠቢያውን በዚህ ቪዲዮ ከጨረስን አሁን ደግሞ የመጭመቂያውን ላሳያችሁ። መጭመቂያ ማለት አብዛኛው ቤት ችግር የሚከሰተው መጭመቂያ። የዚህ የመጭመቂያ ችግር ደግሞ ከ80% በላይ የሚሆነው የሞተር ችግር ነው፣ የሞተር መቃጠል። ምክንያቱም እንደዛኛው አይደለም፣ ዳይሬክት ከዋጋ ተገናኝ ስለሆነ ለመቃጠል በጣም ሴንሲቲቭ የሆነ ማቴሪያል ነው። ያም ደግሞ እንዴት እንደተቀጠለ ላሳያችሁ። የመጀመሪያ የሚሆነው ማሽናችን እዚች ጋር ይወት ብሎናል። ይሄን እንፈተዋለን። እዚህ ጋር እንፈተውና እዚች ጋር የምታዩት ልብስ ማጠቢያ ወይ መጭመቂያዋ ክፍል እንደምታዩት ይሄ ሞተሩ ነው። ይሄ ሞተር እንደዚህ ከዛገ ወይም ደግሞ እዚህ ጋር ፍሳሽ ካለው ሙሉ ለሙሉ ተበላሽቷል ማለት ነው። ከሞተር መቀየር ደግሞ በተጨማሪ እዚች ጋር የምታዩት ፍሬን አለ። ይሄ ፍሬም ማለት ነው። ይሄ ፍሬም ምንድነው የሚያገለግለው? እየተሽከረከረ በሩ በሚከፈትበት ሰዓት ስቶፕ እንዲያደርግ ልብስ ማጠቢያው ማለት ነው፣ ወዲያውኑ ኢሚዲየትሊ እንዲያቆም ከሴፍቲ አንጻር ነው። ይሄም በሚሰበርበት ሰዓት ወይም ደግሞ በሚጠበስበት ሰዓት ካቡ አለ ራሱን የቻለ ካቡ በሩ ላይም ደግሞ ይሄ እዚህ ላይ ማለት ነው። ይሄንንም ካቡ ቼክ ማድረግ አለብን። ይሄ ካቡ ተበጥሶ መጭመቂያ ማሽን አልሰራም አለ ይባላል አንዳንዴ። ስለዚህ ያንን ቼክ ለማድረግ ይሄ ተበጥሶ ከሆነ በእጃችን እንደዚህ ሳባ አድርገን ማሽኑን ማስነሳት፣ በዛ ሰዓት ይሰራልናል። የመጭመቂያ ክፍል በአጠቃላይ ይሄ ነው። የማጠቢያና የመጭመቂያ ክፍል ከጨረስን አሁን ደግሞ የውሃ ፍሳሽ አብዛኛው ቤት የሚከሰትበት ምክንያት ነው። ያው ቆሻሻ ወይም ደግሞ ልብስ ላይ መርፌ ቁልፍ ወይም ደግሞ አንዳንድ ነገሮች አሉ ጥጥ ያዘል ልብሶችን በምንጨምርበት ሰዓት ውሃ አላፈስ ይለናል። ካላፈስም በተጨማሪ ደግሞ አንዳንዴ ውሃ አልይዝ ይላል። እቺ ጋር የከተተው ውሃ ዝም ብሎ ይለቀዋል ማለት ነው። ያን ደግሞ ማድረጉ ከፍተኛ ጉዳት አለው። ሞተራችን ምንም ማንደራደርበት ነገር ነው። እዚህ ልብስ ማጠብ ላይ ከፍተኛ ወጪ የሚያስወጣን ሞተራችን ስለሆነ ማለት ነው። መጀመሪያ ቼክ ማታረጉት ሁለቱም ላይ ውሃ ትጨምራላችሁ። መጀመሪያ እዚህ ላይ ውሃ ትጨምራላችሁ። የዚህ ውሃ የማይፈስ ከሆነ እዚህ ጋር ነው ችግሩ ማለት ነው። እዚህ ውስጥም ውሃ ትጨምራችሁ። የመጭመቂያው ላይ መጭመቂያው ክፍል ላይ ውሃ እየለቀቀ ነገር ግን ማጠቢያው ላይ ውሃ ማይለቅ ከሆነ እንግዲህ ውስጥ እዚህ ጋር ነው ችግሩ ማለት ነው። ይህም ችግር እዚህ ጋር በአሜሪካ እንደዚህ እንፈታለን። አንዳንድ ልብስ ማጠቢያዎች ከአሜሪካ በተጨማሪ 10 ቁጥር ይሆናሉ። ግን የምነግራችሁ ነገር
እንደዚህ አሜሪካኑ ልብስ ማጠቢያዎች እንደዚህ የሚፈቱ ካስቸገሯችሁ ወይም ደግሞ ለመፈታትም እንትን ካላችሁ አትታገሏቸው። ከዳለጡ ወይም ስፓናቶ ካደረጉ ከባድ ነው ይሄ ማሽን። እዚች ጋር በተለይ ሚዲያ ኦርቢት ምናምን ልብስ ማጠቢያዎች ፊልተር አላቸው። በዚህ ቀዳዳ ነው ወደዛ የሚሄደው ማለት ነው። እቺ ቀዳዳ በምትዘጋበት ወይም ደግሞ ፊልተሯ ጥጥ ወይም ደግሞ የተለያዩ ነገሮች ሳንቲ በተለይ ደግሞ እዚህ ጋር በሚደመፈንበት ሰዓት ውሃ መሄጃ ስለሚያጣ የትም ቦታ ሄድም እዛው አልፈስም ይረጋል ማለት ነው። ስለዚህ እሷን ነገር ማጽዳት አዝደን ከጨረስን በኋላ ደግሞ ስንገጥመው ስትሬት አድርገን ማለት ነው መልሰን እንገጥምና እንደነበረው በአሜሪካችን ማሰር ማለት ነው። ይሄንን አስረን ከጨረስን በኋላ አሁን እዚህ ጋርም ከፍተን አይተነው ምንም አይነት ቆሻሻ ካላገኘን ንጹህ ከሆነ ደግሞ ቀጣዩ ስቴፕ ምንድነው የምናደርገው? ወደ ጀርባው እንዳልኳችሁ ሁልጊዜም ችግር ያለ ነገር ካለ ሁሉን ነገር እዚህ ጋር ነው የምንለየው። ይሄን ጀርባ እንፈታውና እዚህ ጋር እንደምታዩት ይሄ ጎሚኒ ነው። አያው ይሄ ነገር ከተበጠሰ ግን ሳይበጠስም ኖርማሉ ነው። ይሄ እየታዘዘ ወደ ላይ ከፍ ዝቅ እያለ ከሆነ እቺ ነው የምንፈታው። እቺ እንደ ጀሪካን ክዳን የመሰለች ነገር አለች። እሷ እንደዚህ እንፈታታለን። አንዴ ፈታ ታደርጓትና እዚህ ጋር እንደምታዩት ስፕሪንግ አለ ፕላስ ጎሚኒ አለ። እቺ ጎሚኒ ላይ አንዳንድ ቤቶች ቆሻሻ ይዛል። እዚህ ጋር እዚህ ውስጥ እንደምታዩት ንጹህ መሆን አለበት ምንጊዜም። ሳንቲም፣ መርፌ፣ ቁልፍ ምናምን ካለ ጎሚኗን ረግጣ ስለማትይዝ ውሃ ያሳልፋል። ፕላስ እዚህ ውስጥ ያለው ስፕሪንግ ከተበላ ከተሰበረ እንደዚህ አይነት ተመሳሳይ ችግር ያመጣል ማለት ነው። ስለዚህ ይህንን ጽድት አድርገን እናያለን ማለት ነው። ይህንን ችግር ከተከሰተ ምንጊዜም ቢሆን ከዚህ ስለማያልፍ እነዚህ ሁለት ነገሮች ጽድት አድርገን ካየን በኋላ መልሰን ንጹህ ከሆነ እንገጣጥመዋለን። ማፍሰሱንም አንዳንዴ ደግሞ አላፈስ የሚለውም ነገር ከዚህ ችግር አያልፍም። ይህን ችግር ራሳችን መከታተልና ለችግሩ መፍትሄ መስጠት እንችላለን። ከዛ አለፍ ካለ ፓምፕ ነው። ፓምፕ ላይ አብዛኛው ችግር አይከሰትም። ይሄ ፓምፕ የምንለው የልብስ ማጠቢያ ሶስተኛ ሞተር የሚባለው ነው። ይሄ ሶስተኛ ሞተር ማለት ደግሞ ያው ውሃው ሲፈስ በፕሬሸር እንዲፈስ የሚያደርግልን ነው። ይሄ ፓምፕ ቢቃጠል ያው ይሰራል። ቢቃጠል ውሃ አይፈስም ማለት አይደለም። ነገር ግን እዚህ ውስጥ እንደምታዩት እዚህ ጋር ከዚህ ነው የሚመጣው ውሃው ማለት ነው። የማጠቢያውም የሚመጣው ከዚህ የሚመጣው ውሃ እዚህ ጋር ቆሻሻ ከነገር ካለ ወይም ደግሞ ያፈነው ነገር ካለ በታምር ወዴትም ሊፈስልን አይችልም። ስለዚህ ይሄንን በማለያየት ወይም ደግሞ እዚህ ጋር በመፍታት ያው እዚህ ውስጥ ያለው ቆሻሻን መድረግ ይቻላል። ሌላው ቅድም እንዳልኳችሁ እዚህ ጋር ያያችኋል ማሽኑ በጣም ቆሽሽ ያለው እንደዚህ የዛገው ምልክት ያመጣው የጊር ቦክሱ ችግር ነው። ይሄ ጊር ቦክስ ስለተበላ ማለት ያ ነው የጊር ቦክስ የምንለዩበት ያ ነው። ሌላኛው ደግሞ ጉልበት አነሰው የምትሉ ቀስ እያለ የተሽከረከረ የምትሉ ከሆነ ደግሞ ቺንጋው ነው። አሁን ይሄን ቺንጋ በምነካበት ሰዓት እዚህ ጋር ያለ ቺንጋ አለ ይሄ ማለት ነው። ቺንጋ ወይም ደግሞ አውጥቼ ላሳያችሁ። ቺንጋ ወይም ደግሞ ቤልት የምንለው ነው። አያችሁ አይደል? እንደዚህ ከተበጠሰ ጭራሹኑ ላይሽከረከርም ይችላል ወይም ደግሞ ከፍተኛ የሆነ ጉልበት መቀነስም ያመጣል እነዚህ ነገሮች ከተከሰቱ ማለት። ስለዚህ ይሄን ቺንጋ በራሱ ነው ይሄን አሁን ለምሳሌ የት ስለተበላ ነው እንጂ ስለሰፋ ወይም ስለጠበበ አይደለም ይሄ ማለት ነው። የራ ፋብሪካ ያመጣዋል። ይሄንን ይዘን ሄደን የተለያዩ የመኪና ስፔር መሸጫዎች ላይ ነው የምናገኘው። ይሄንን በነገራችን እንደ ቤልት ስለሚያገለግላቸው እዛ ሄደን መቀየር እንችላለን። ያው ስንቀይርም በጣም ቀላል ነው። ቺንጋውን የመጀመሪያው ሞተሯ ላይ እንከታለን የጫፉ ከዛ አንደኛዋን ደግሞ ጊርቦክሷ ላይ በመክተት ማሽከርከር ነው ወደ አንድ ሳይድ ራሱ ይዝልናል ማለት ነው። ልብስ ማጠቢያ ላይ እንግዲህ እንደምታዩት ልብስ ማጠቢያ ላይ አብዛኛው ችግር በጣም ቀላል የሚባል ችግር ነው የሚከሰትባቸው። በውሃ ፍሳሽ ችግር፣ ልብስን ስታጥቡ የተለያዩ ፍተሻ ለማድረግ መርፌ ቁልፍ ወይም ደግሞ የተበሳሱ ነገሮችን መክተት ያ ነው እንጂ ከዛ ውጭ ምንም የተጋነነ ነገር ግን እናንተ ቶሎ አፋጣኝ የሆነ መልስ ወይም አፋጣኝ የሆነ ለችግራችሁ መፍትሄ ማፈልጉለት ከሆነ ከፍተኛ የሆነ ችግር ያመጣላችሁ። አሁን ጊርቦክስ እንደዚህ ሆነ ማጠባችሁ የምትቀጥሉ ከሆነ ሞተሩን ያቃጥልባችኋል። ያ ደግሞ ወጫችሁን በጥፍ ያሳድገዋል ማለት ነው። ስለዚህ ምን ጊዜም ቢሆን ትንሽ ውሃማ አላፈሰሰም ከተባለ ውሃማ ሊዝም የሚል ከሆነ ወዲያውኑ በማቆም ማሽኑን በማየት ቼክ ማድረግ ትችላላችሁ። በራሳችሁ የምታስተካክሉትን ነገር ደግሞ በዚህ ቻናል እኛ የምትከታተሉ ከሆነ የተለያዩ ቪዲዮችን ስለምንሰራ ለየትኛውም ብልሽታችሁ በሞተር እስከ መቀየር እያንዳንዱ ቪዲዮ በተራ እየሰራንላችሁ እንለቅላችኋለን። ተከታተሉ። አቤል ቴኮሽን እንደዛ ጠቃሚ መረጃ እንዲደርሱ ሁልጊዜም ቻናላችንን ሰብስክራይብ ማድረጉ እንዳይረሳ። እናመሰግናለን። በቀጣይ ደግሞ የትኛውን ፓርት እንስራላችሁ እንዲሁም የትኛውም ኤሌክትሮኒክስ እዚህ ላይም ደግሞ የምትፈልጉ ከሆነ የትኛውን ስንጠገን እናሳያችሁ እንዲሁም የትኛውን ስንቀይር እናሳያችሁ ያንን የሚለውን ነገር ኮሜንት ላይ ጻፉልን። እኛም አፕዴት ሆነን እናንተን እንከታተላችኋለን። እናመሰግናለን።